ሰላም ሰላም ውድ የተከበራችሁ ያያሉ የልዑል እግዚአብሔር ቤተሰቦች በያላችሁበት የእግዚአብሔር ሰላም ይብዛላችሁ። አሜን። እግዚአብሔር ይመስገን። እንኳን ወደ ኃይለ ሚካኤል ዩቲዩብ በሰላም መጣችሁ። አዲስ የመጣችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ይህንን ዩቲዩብ ሸርም ሰብስክራይብ አድርጉልኝ። ስለምታበረታቱ ደግሞ ከልብ አመሰግናለሁ። እንግዲህ ነው ብዙዎቻችሁ ታቆኛላችሁ በቤተ ጊዮርጊስ ዩቲዩብ። እኔ ቤተ ጊዮርጊስ ዩቲዩብ ነኝ። እንግዲህ ያንን ቤተ ጊዮርጊስ ዩቲዩብን ያው መጀመሪያ ያው ዝም ብዬ ነበር የከፈኩት። በነገራችን ላይ ግን በጣም መልካም እህቶች አሉ እንድበረታ እንድጠነክር አድርገውኝ ዩቲዩቡ አድጓል። ያው መሆን የቀረው በእርግጥ በእነኝህ በአረቦቹ ቪዲዮ ነው። ወደ 22,000 ምናምን ሰብስክራይብም አለው ሰዓትም አለው እና መጀመሪያ ላይ ስከፍተው አንድ ወጣት በቃ ኢትዮጵያ ያለ መንፈሳዊ ሰው አንድ ወጣት እየቸገረው ሰው ታለ ይሄ ቪዲዮ አንድ ሺህ ሰብስክራይብ ከገባ ለዛ ሰው ስጦታ ሰጠዋለሁኝ ብዬ ምናምን ነበር እና የከፈኩት። ግን ከዛም በላይ ሆኗል። ግን አሁንም ወይ ምናልባት በእርግጥ የእግዚአብሔር ስራ ነው ወይ እግዚአብሔር ፈቅዶ ቅዱስ ጊዮርጊስ ከፈቀደ ወይም ወኔም ይሆናል ብዬ አስባለሁ። እንግዲህ የሚያስተካክለው ሰው ከተገኘ ማስተካከል ብቻ ነው የሚቀረው እና አንድ አባት በጣም ዩቲዩብ መስራት እንደሚፈልጉ ምናምን ሰባ ለሳቸው ስጦታ ሰጥቻቸዋለሁኝ። እግዚአብሔር ይመስገን በጣም ነው የመረቁኝ። በቃ እንጃ የሆነ ምን ልበላችሁ እና እግዚአብሔር ይመስገን በጣም ደስተኛ ነኝ። እግዚአብሔር ደግሞ ብሎ ሞኒ ሆኖላቸው የሚያስተምሩበት እና ለቤተ ክርስቲያን የሚረዱበት ሆኖ እስከማይ በጣም ቸኩያለሁ። ግን የእግዚአብሔር ፍቃድ ነው። እግዚአብሔር ወዶና ፈቅዶ ደግሞ የሚያስተካክልላቸውም ልጅ አግኝተን በጣም ደስ ብሎኛል። በጣም መረቁኝ። በቃ እኔ እንጃ የእውነት እና በጣም ነው ደስ ያለኝ እና ያን ዩቲዩብ ለሳቸው ሰጥቻቸዋለሁኝ። ይሄን ዩቲዩብ ደግሞ ሰብስክራይብ ላይክ አድርጉ። የእውነት ማለት የትንቢን ታያችኋት በጣም የብዙ ሰው ህይወት ቀይራለች። እኛ ሰዎችን እንደዚህ የተቸገሩ ሰዎችን ማገዝ መርዳት እንኳን ባንችል አንድ ስልክ እንኳን ገዝተን ዩቲዩብ ስልካቸው ላይ ከፍተን ለአንድ ወጣት ብንሰጥ ይህ ለእኛ በእግዚአብሔር ዘንድ የሚጠቅመናል። እንደገና ደግሞ እነኛም ሰዎች ህይወታቸውን ወይ ሊቀይሩበት ይችላሉ ብዬ አስባለሁ። በጣም ምኞቴ ነው እንደዚህ ማድረግ ማለት ነው። አንድ በቃ ኢትዮጵያ ላይ አሁን ሁሉም ነገር ችግር ነው። በ10 ሺህ ብር በ12 ሺህ ብር አንድ ስልክ ገዝተን ለነኛ ለተቸገሩ ወጣቶች ብንሰጥ እና ዩቲዩብ ቢሰሩ ይጠቀማሉ ብዬ አስባለሁ። ወንድሞቻችን ድንገት እንደዚህ በባህር እየመጡ ከሚሰቃዩ እኛ ደግሞ እዛ አሁን አንድ ሰው ለማንሳት ሳውዲ አረቢያ የሚመጣ ሰው ቢያንስ በጣም ብዙ ብር ነው የሚወጣው። ቢያንስ ከኢትዮጵያ ሲመጣ 80 ሺህ ብር ይጎለታል። ከዛ እዚህ ጋር 6-7 ሺህ ሪያል ይሰጣል። በዛ ላይ ደግሞ የሚይዟቸው ሰዎች ምናምን ካኑ ብር አወጡ ምናምን ይላሉ። ያን የምናወጣውን ያህል ግን ማንኛውም ሰው ይሆን ከተቸገረ ለዛ ሰው ብንረዳ ብዬ አስባለሁ። የእውነት እኔ ግን ብዙ ነገር አስባለሁ። ግን ደግሞ ያ በእግዚአብሔር ፍቃድ ነው የሚሆነውና እናኛ አባት ደግሞ እንደው እግዚአብሔር እኔ እንጃ ብቻ እንደው ሞኒ ሆኖላቸው እንደው ተስተካክሎላቸው ከዚህ በላይ እንዲመርቁኝና እንዲሰሩበት እናንተም ደግሞ አሁን ኢሜሉ ምናምን ተቀይሮላቸው ሲመጡ ሸር እንድታረጉላቸው በእግዚአብሔር ስም ጠይቃቸዋለሁኝ። አሁን ሸር ያደርጉልኛል ማለት ከተስተካከለላቸው ምናልባትና እዚህ ይሄን ድምጽን የምትሰሙ ሁሉ እሳቸውን እንድትከተሏቸው በእግዚአብሔር ስም ጠይቃለሁኝ እና እስከዛሬም ከጎን የሆናችሁ በጣም እኔ እንጃ ቃላት የሚያንሰኝ እህቶች አሉ። አሁን ያው ትንሽ ስራ ስለበዛብኝም ያው ብቻዬም ስለሆንኩ ነው የተጠፋፋ ነውና በጣም እዚህ ጋር እንዲደርስ በጣም የረዱኝ እህቶች አሉ። መቼም የማረሳቸው እግዚአብሔር ያውቃቸዋል። ስማቸውን መጥቀስ አልፈልግም ለተው ምናምን ብዬ ተውና ከዛ እነሱን ሳይ ከነሱ ያለ መራቅ በጣም እግዚአብሔር የመረጣቸው እህቶቻችን አሉ እና እዚህ ደረጃ አድርሳችሁኝ እኔንም ስላስመረቃችሁኝ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ እና ደግሞ አንድ ሀሳብ አለኝ ማለት ነው። ሀሳቡ ምንድነው? አንዲታችን እዛ ሀገር ጠለብ ነው የምትሰራው
ናነኝ ማለት ዘምዘም እንደዚህ ስልክ እናደርሳለን ምናምን የሚሉት እነሱ ገንዘብ በልተውባታል እና በጣም የብዙ ገንዘብ እየበሉ ነው። የሴትዮ እህት እንደዚህ እቃ ደርሶሻል 2000 ሪያል አስገቢልን ምናምን ብለዋት ማለት ነው አርብ ዕለት። ከዛ 2000 ሪያል ታስገባላችኋለች። ከዛ ብሩን ይዘው ጥፍት እና አሁን ላይ በጣም ብዙ እህቶቻችን በዚህ ምክንያት በጣም እየተበሉ ነው። እንደገና ደግሞ ሳውዲ አረቢያ አሁን አዲስ በወጣው አዋጅ ፓስፖርት እናሳድሳለን፣ ኢቃማ እናሰራለን እንደዚህ እያሉ በጣም ብዙ እህቶቻችን ብራቸውን እየተገፈፉ ነው። እኛ የእውነት ለኛ የሚያዝንልን ሰው ምንም አይነት ሰው የለም። እኛን በዛም በዚህም ብለው የኛን ገንዘብ ለመብላት በጣም አፋቸውን ከፍተው የሚጠብቁ በጣም ብዙ ሰዎች አሉና በዚህ ኢቃማ ምክንያት ሳውዲ አረቢያ ያላችሁ ጥንቃቄ እንድታደርጉ ሁላችንም እናሰራለን። ግን ደግሞ ተረጋግተን የምናቀውን ሰው ብር የምንሰጠው ለማን ነው ብለን አስበን አውጥተን አውርደን እግዚአብሔርን ፍቃድ ጠይቀን ነው መሆን ያለበት እንጂ ዝም ብሎ አንዱ ሰው መጥቶ እንደዚህ ነው እኔ አሰራለሁ፣ እኔ ፓስፖርት አሳድሳለሁ፣ እኔ ኢቃማ አሰራለሁ፣ እኔ ከፊል እፈልግልሻለሁ ምናምን በማለት በጣም ብዙ እህቶቻችን እየተበሉ ነው። ይች ልጅ አሁን የእውነት በጣም ነው የምታሳዝነው። እስቲ የእሷን ድምጽ እንስማና እንመለስ። እንትን ብር ተፈልጬ ነው እኔ በእነዚህ ዘምዘም አይፎን በሚለው በእነሱ ስም በፌስቡክ መጥተው ማለት ነው አናገርኳቸው። አሳመኑኝና ዝም ብሎ መጡ። ብር ክፈይን ታይቃ ደርሶሻል ብሎኝ ደርሶሻል ብሎኝ መጀመሪያ የ200 ሪያል ካርድ ላኩላቸው። ከዛ ደግሞ 2000 ብር ክፈይ ያለኝ። ከዛ መልሶ አሁንም እንደዚህ ተደርጎልሻል 7000 ያለኝ። ከዛ 7000 የለኝም ስለው ያለሽን እምጪ ብሎኝ 2100 ብር ሰጣቸው። በጠቅላላ 4300 ብር ማለት ነው። አሁን ትዝ አድራሻቸው ጥፎ የዘምዘም ነው ቀጥታ የደወለ ያናገረኝ የነበረው እሱ ለምኜ ነው ማለት ነው። የዘምዘም አይፎን የሚለው እንግዲህ ሰምታችኋታል። እነኚህ ዘምዘም አይፎን በነጻ እንሰጣለን የሚሉት ወደ 4300 ሪያል እንግዲህ በኢትዮጵያ ወደ 100 ምናምን ሺህ ብር ማለት ነው። በጣም ነው የሚያመው። አሁን ከኛ ከድሃ ላይ እኛውን ራሳችንን ልንለው ከሰደን በሰው ጩኸት እዚህ ህሊናችን እየጮኸ ከኛ ላይ ይህን ብር መብላት ማለት የእውነት ያማል። እውነት ለመናገር እኔ የምር ሰው ዝም ብሎ እንኳን ብር ሊወስድ አይደለም ቀርቶ 1 ሪያል ራሱ ካርድ ላኪልኝ ያበድሪ ሲሉኝ ደሜ ነው የሚፈላው። ለምን እኔ ስለማቅ ያለሁበትን ሁኔታ ማለት ነው። ለምን አናስብም? ያኔ ቆይ ማሰብ አለብን። አሁን እነኚህ ዘምዘም አይፎን የሚባሉት ዱባይ ነው ያሉት። እስኪ ዱባይ ናቸው እነሱ ያሉት። እዚህ ሳውዲ አረቢያ ዝም ብለው በኦንላይን ነው የሚሰሩት ማለት ነው። ሰው መጥቶ ደጃፍ ላይ ይህን ያህል ብር ክፈይ ስላለ ብቻ ይህን ያህል ብር ሰው ይከፍላል? ምን ያለ ምንም ምክንያት ማለት ነው። ይሄ የእውነት የእነሱ ችግር ሳይሆን የኛ የራሳችን ችግር ነው። እና በጣም ነው የሚከብደውና ጥንቃቄ ብናደርግ ብን የምንሰጠው ሰው ለማን ነው? ምንድን ነው የምንሰራው? እንዲህ አንድ ሰው ሲማር እኮ ከአንድ ሰው እኛ ራሳችን መማር አለብን። ከአንድ ሰው ህይወት ምሳሌ አንድ ሰው በየትኛውም ዓለም አንድ ሰው ብር ከተበላች ከዛች ሰው ደግሞ እኛ መማር አሁን በጣም ያሁን የኔ ያሁኑ በጣም የእውነት በጣም ስለነሱ እነሱ ለሰጡት እኔ በጣም እናደዳለሁ። ለምን ገንዘብ እዛ ሀገር ላይ እንዴት እንደሚመጣ ስለማቅ እንኳን ጠለብ ቤት አይደለም በውጭ የምንሰራው ሰዎች ደሞዝ አንሰጥም እያሉ የሆነ ሰበብ ፈጥረን ነው ወይ የሆነ ነገር አድርገን ያን ደሞዛችንን የምንቀበለው ማለት ነው። እና 4 ወር ሙሉ ሰርታ 4000 ሪያሏን ሲበሉባት እሱ በእርግጥ እግዚአብሔር ያውቃል። የሰው ገንዘብ የሚበላ ሰው ወደ ላይ የማይወጣ ወደ ታችም አይወርድም። እነኚህ ደግሞ የሌላ ሀገር ዜጋ ናቸው። አሁን ላይ ኢትዮጵያኖችን ብሶባቸዋል። እኛ እርስ በርሳችን ካልተጋገዝን፣ እኛ እርስ ራሳችን ካላወቅን ከምናየው ነገር በቃ መማር አለብን። ከሰው ህይወት መማር። አረ ይሄን አላደርግም፣ እንደገና ደግሞ ፍቃድ እግዚአብሔርን መጠየቅ። ይሄ ባደርግ ይሆናል ወይ ይህ አይሆንም ወይ አንተ መንገዱን ምራኝ እያለን የአባቶቻችንን ትምህርት እያዳመጥን ለሚመጣብን ነገር በቀስታ ብናስተውል። እኔ እውነት እንዲህ በጣም ብዙ ሰው ብር እየተበላ ነው የእውነት።
እኔ ስለነሱ ማለት እንዴት እና በጣም ነው የሚከብደው። ብሬክስ ማለት ነው ሁልጊዜ ያስተላልፋል፣ ሁልጊዜ ይናገራል። እህቶቻችን ሁልጊዜ ከጎናችን ቆሙ ይመክረናል። ግን እኛ ችግራችን አንሰማም። አንደኛ መስሚያችን ጆሮ የለንም እና በጣም ከባድ ነው። እግዚአብሔር የራሳችንም ገንዘብ አይውሰድብን፣ የሰውንም ወደኛ ያንጣብን። እግዚአብሔር አምላክ ይሄ ነገር ለኛ ለስደተኞቹ የማይበረታ ሰው የለም። በእኛ ላይ ደግሞ ሰው ሁሉ ጨክኖብናል። ለምን እንደሆነ አላቅም። ስናወራ ይሰሙን፣ ሀሳባችንን የሚረዳን ሰው የለ። የእውነቴን ነው። እና እኛ ለራሳችን በቃ ጸሎታችንን እየጸለይን አቅማችን በፈቀደው ሰዓት ስራችንን እየሰራን ዝም ብለን አርፈን ከእግዚአብሔር ጋር ብንቀመጥ፣ ሚዲያ ላይ እየተወራውን ነገር እናደርግ ታልን እናደርጋለን። በጣም ከባድ ነው ይሄ ነገር። የእውነት በጣም ወሬ ያበዛውባችሁ እና ይሄን ኢትዮጵያን ሰብስክራይብ፣ ላይክ አድርጉ፣ ሸር አድርጉልኝ። እግዚአብሔር ደግሞ የፈቀደው ከሆነ እኔ እንጃ ብቻ የግሱ የእግዚአብሔር ፍቃድ ይሁን ብዬ ያስባለሁኝ። እና ስሙን ደግሞ ቀይረዋለሁኝ። ኃይለ ሚካኤል ነው የስሙ። ወደ ቤተ ጊዮርጊስ አሁን ቀይረዋለሁ። ትንሽ ይስተካከልልኝና እና በእግዚአብሔር ስም ጠይቃችኋለሁ። ሰብስክራይብ ላይክ አድርጉልኝ። እና ስለነበረን ቆይታ ተልባ አመሰግናለሁ። እህቶቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ማርያምን እኔ ለእናንተ በጣም ቃላት የለኝም። የእውነት በቃ ወዳችኋለሁ። እና በቃ መልካም ሁኑልኝ።